ለክርስቲያን ሁሉ እመቤታችን ተአምር መስማት ቀላል አይምሰል የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝ እንዳይገቡ መስማቱን አስታግሎ አስቀድሞ እንደተናገርን የታወቀ ምክንያታት ያዱ ካልከለከለ በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ስጋውን ደሙን እንደተቀበለ ይወለዳል ይደረግኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን ወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና ጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በሚባል በእኛም በቃላቸው ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱ ስልጣን ይዘናልና ወልድ በጌትነቱ ሲመጣ ለዘላለም በእውነት እመቤታችንን በዓሏን እንደ ሰንበት የማያከብሩ ስለዚህ በማይፈታ በስሙ ስጧን ፈጽመነው አገር እመቤታችንን በዓላቶቿን የሚያከብሩ ታዘው የሚሰራው መጽሐፍ ጻፉ ይመስል እስከ ዘላለም ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው እየተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደሌ ጠላቴ ሔዋን ጽኑዕ የሚጎዳ ማሰሮች ተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ አጽንሽ ያደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን። እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድ ቃል ይባል እግዚአብሔር በአንቺ ባርክ ከአንቺ ይወለድ ዘንድ ወደደች። እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አጥብቆ የጠበቀሽን አማኑኤልን ወለድሽ። እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በሆነሽ እናትን አገልጋይ ተወልሻልና እግዚአብሔር ባልሽን ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እሱ ከሚወደው እኛ ከምንወደው እሱ ከሚወደው ልዩ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯም ከእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸና ክብርት እመቤታችን ያደረገች ተአምር ነው። የቅዱሳን ረድኤት የሚሆን አንድ ጎልማሳ እንደነበረ ተነገረ። እሱም የዕለት ምግባቸውን እያሰበ ያዝን ነበር። ከዕለታት በአንድ ቀን የቅዱሳን ምግባቸው ባለቀ ጊዜ አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ጸናሽ እመቤታችን ሆይ ደክመው ሳለ መስገድ አይቻላቸውምና እኒህን ቅዱሳን የምመግባቸው በረከት ስጭኝ እያለ ክብርት እመቤታችን ስግ ለምናት ዘንድ ተነስቶ ሄደ። ስለዚህም ሐዋርያት በረሃብ ከመሞት በጦር መሞት ይሻላል ብለዋል። አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ቅዱሳን ተሰብስበው ወዳሉበት በመጣች ጊዜ የክርስቶስ ተገዢዎች ፍቅር ይገባቸዋል። ተጠራጣሪዎች አትሁኑ አለቻቸው። ተጠራጣሪ ከጸጋ እግዚአብሔር የራቀ ነውና ይህን ተናግራ ከዓይናቸው ተሰወረች። ያን ጊዜ እንደ ስራቸው ወደ ጸሎት ተነስተው ጸሎታቸውን ጨርሰው ወደ ስራቸው ሄዱ። በዘጠኙ ሰዓት ወደ ቤታቸው ገብተው የወይን ድፍድፍ ስንዴውን ገብስም ምስርም በየሥርዓቱ የሚበሉት የሚጠጡ ሁሉ አገኙ። አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ካደረገችው ከዚህ ተአምር የተነሳ ያን ጊዜ አደነቁ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። የሰማነውን በልቦናችን ያሳድርብን። ከእናታችን ድንግል ማርያም በረከት ረድኤት ያሳትፈን። አቡነ ዘበሰማያት እንበል።